አዲስ ይቅርታ መንፈስ ምናምን የሚባልም ነገር ሰምቻለሁ። መንፈስ እንደዚህ ያያገን ምናምን የእውነት ለኔ መንፈስ ድህነት ነው። ይቅርታ አድርጉልኝ። የምር በቃ ድህነት ነው። አይ መንፈስን ዲጂታሊ ማናገር ከቻልክ ሌላ የምትፈልገውን ቅዱስ የሆነውን ነገር ማናገር መብት ነው ማለት ነው አይደል? ቴንክ ዩ እሱን ነው ማለት መንፈስ በፖፖ በኩል ያ666 መንፈስ እያሰራጭ ነው ሪሊ ማለት በምን አይነት መንገድ አሁን እኮ ሱሰኛ እንትን ያስብላል። አሁን ሸሪፍ ያነሳው ቅድም በጣም የወደድኩት ነገር አለ። በሆነ ነገር አዲክትር ነኝ የሆነ እንትን አለኝ ምናምን ያንን ራሳችሁ ሄዳችሁ እንትን ማስባል ትችላላችሁ። ኦኬ ችግሩ ግን የማን ነው? የራሳችሁ ነው እንጂ የአፕሊኬሽኑ አይደለም። አሁን አንድ ነጋዴ ይቅርታ ካላረዘምኩት ሪል ስቴት ካምፓኒ ለምሳሌ ህንፃ ይገነባል። ኦኬ ለትርፍ ነው የገነባው። ካልተሸጠለት ህንፃ ነው እንጂ ምንም ጥቅም አያገኝም። ስለዚህ ምን ያደርጋል? ስትራቴጂካል በሆነ መንገድ ይሄዳል። ኤጀንት ካስፈለገ ኤጀንት ቀጥሮ በስሮቹ እንዲሸጥለት ያደርጋል። ማስታወቂያ ቲቪ ላይ የተለያዩ ነገሮች ላይ ያስነግራል። ታፔል ላይ ይለጥፋል፣ ፍሌር ይበትናል ምናምን። ይሄን ለምን ነው የሚያደርገው? ፕሮዳክቱ እንዲሸጥለት። ሶሻል ሚዲያ ፕላትፎርሞችም ያላቸውን በነገራችን ላይ ኤቭሪ ሶሻል ሚዲያ ፕላትፎርም ላይቭ ስትሪሚንግ አለው። ለምን? ብዙ ገንዘብ ሜክ የሚያደርገው በላይቭ ስትሪሚንግ ስለሆነ። ዋይ ቢኮዝ አንድ ሰው ይኖራል ተወዳጅ ይሆናል። ስለዚህ ጊፍተር አለ ያንን ኮይን የሚገዛላቸው። ሁሉም ፕላትፎርም ላይ ኮይን አለ። ስለዚህ ኮይናቸውን ያ ጊፍተር የሆነ ሰው ይገዛል፣ ተቀባይ ደግሞ የሆነ ሰው አለ። ስለዚህ ሁለቱን የማገናኘት ስራ ነው የሚሰሩት። ይሄን ፕላትፎርም አልጎሪዝሙ ቼን ሆነና ይሄ ከታለንት ውጪ ኢሳይሎል ከሚባለው ውጪ ከታለንት ውጪ ኤጀንሲ ሆኖ ቼን ሆነ። ይሄ ደግሞ የአልጎሪዝም አሰራሩ ነው። ኦኬ ከቲክቶክ በምን ይለያል? በዚህኛው የትኛው ይበልጣል? እንግዲህ እዚህ ላይ ያላችሁ ሰዎች ታውቁታላችሁ። ምክንያቱም እንዲሁም ፌመስ ሆነው ጥቂት ሰዎች ናቸው ኮይኑን እያንቀሳቀሱት ያሉት ቲክቶክ ላይ። እዚህ ጋር እኮ ኤቭሪ ኢንዲቪዥዋል የገባ ሰው በእያንዳንዱ በገባበት እንትን ኮይኑን ያንቀሳቅሳል። አሴ ቢዝነስ እጅግ በጣም አዋጭና ተመራጭ ስትራቴጂ ነው እየተከተለ ያለው ይሄ ፖፕ አፕሊኬሽን ማለት ነው። የኛ አጠቃቀም ችግር ነው እንጂ ምንም የሚጎዳው ነገር የለም። እና ህይወታችሁን ቀይሩ። ኔጌቲቭ ነገሮችን ከምን አንግል ነው ማሰብ እንችላለን? ማገናዘብ ትችላላችሁ። ቼክ አርጉ፣ በወኔ ስሩ። ማንም የደረሰበት ቦታ ትደርሳላችሁ። ኦኬ ቲክቶክ ላይ እኛም ብቻ ለውጣችሁናል። አሁን ደግሞ የእናንተ ተራ ነው። እያንዳንዳችሁ መለወጥ የምትችሉበት ፕላትፎርም ነው። ለመስራት ሞክሩ። አመሰግናለሁ። መልካም፣ በጣም ሁላችሁንም እናመሰግናለን። ጥያቄዎችን ከታች ለማየት ሞክሬ ነበር፣ ግን አብዛኞቹ ማስታወቂያ ናቸውና ምናልባት ጥያቄ የተጻፈ ካለ የያዛችሁት ካለ ለሚመለከታቸው ሰዎች በአንዳንድ ደቂቃ እንስጣቸውና ፕሮግራማችን እንድንዘጋ። ማስታወቂያዎች ነው ብዙ ጊዜ ሲለጠፉ የማየውና ያነበባችሁ ጥያቄ ካለ እንድንሰጠው። ጥያቄ አለን የሚሉ አሉ፣ ግን ጥያቄ ተጽፎ ስላልሆነ ነው። የያዛችሁ ሰው ካላችሁ ለሚመለከተው ሰው እንድንሰጥላችሁ ወደዚህ አምጡት ከገስቶች ውስጥ። እሺ ሚኪ በዚሁ ላይ ወይ አያይዞ ይመልስላቸው ወይ ደግሞ ከዲጂታል ማርኬቲንግ ጋር የጠየቁት አለ እና ሙሄ እንዲመልስላቸው ወይ ደግሞ ይሄ እዛ ፕላትፎርም ላይ ማለት እኛ የምንሰራበት ላይ ኦልሞስት ከ90% በላይ ያለው የሙሄ ቼን ነውና እሱ ቢመልሰው የተሻለ ነው። ይሄ ፕላትፎርም ኦፊሻል ነው ወይስ አይደለም? እና መስራቹ ማለት ነው የተመሰረተው ዓመተ ምህረት እና እርግጠኛ የማይቋረጥ ወይም ደግሞ ስካመሮች አይደሉም የሚል ጥያቄ አይቻለውና በውስጥ እንትን እያሉ ስለሆነ እነሱ በተወሰነች ደቂቃ ሙሄ ግልጽ ብታረጋግላቸው። ሰላም ነው አለ ቀጥለው። ኦኬ አመሰግናለሁ። በተወሰነ መልኩ ለማብራራት ሞክራለሁ። እኔም ከአንድ ዓመት በፊት ካምፓኒ ፕሮፋይል እንዲሰጠኝ እና ኢትዮጵያኖችን ለማሳመን ይረዳናል በማለት ጥያቄ ጠይቄ ነበረ። የፕላትፎርሙ ፕራይቬሲ ፖሊሲ አይፈቅድም። ስለዚህ ያን መረጃ እኔ ፕራይቬሲ ፖሊሲ ብቻ ነው ሲንጋፖር ካምፓኒ እንደሆነ ነው የማውቀው። ባለቤቱ የታወቀ ባለቤቱ መረጃው የለኝም። ጎግል ላይ ሊኖር ይችላል፣ ግን ኦፊሻል የሆነ ሲንጋፖር ላይ ህጋዊ ካምፓኒ እንደሆነ አውቃለሁ ማለት ነው። ከዛ ውጪ ይቀጥላል ወይ ስካመሮች ነው ወይ አይደለም የሚለው ነገር ላይ
እኔ እስካየሁ ድረስ ከኔ ጋር ቢያንስ አሁን ወደ 2 ዓመት ከነሱ ጋር በኦፊሻል ከስተመር ሰርቪስ አባል ሆኜ እየቀጠልኩ ነው እስከዚህ ሰዓት ድረስ። ግን 2 ዓመት ስንናገር እነሱ ለኔ የሰጡኝ መብት ወይ ደግሞ ለኔ የሰጡኝ አካሄድ ባንክ ስር ኮሚኒቲ አለ። ያ ኮሚኒቲ የሚመች ነገር እንዲሆን ምን ማድረግ አለብን? የሚስተካከል ነገር ካለ እናስተካክላለን ለማለት ድርጅት ማለት ነው። ስለዚህ ሁለተኛ ኮሚኒቲ እያንዳንዱ ዓለም በሄደበት አካባቢ በሄደበት ኔትወርክ ያለበት አካባቢ ይሰራል። ይሄ ፕላትፎርም አንዳንድ ፕላትፎርም ካየን ሎኬሽን ሊሚት ያደርጋል። ሆፕስ ቲክቶክ ያነሳው ነገር አለ። ያመረተው ኮይን አለ። ያ ያመረተው ኮይን እንዲሸጥለት ወይ ደግሞ ስራ ላይ እንዲውልለት ለሁላችንም መብት ሰጥቷል እንድናንቀሳቀስ ማለት ነው። ይሄ ነገር ለማድረግ ደግሞ እኛ የምንፈልገው ነገር ደግሞ አለ። እኛ እንዲመስል ማለት ነው። የኛ ባህል እንዲያከብር የኛ አካሄድ እንዲያከብር ፕላትፎርም ደግሞ እኛ በጠየቅነው መሰረት ያስተካክላል። ስለዚህ በዚህ መልኩ እኛን የሚፈልግ ከሆነ እኛን የፈለግነው ነገር የሚያደርግልን ከሆነ ፕላትፎርሙ እስካመር ነው ወይ ደግሞ ጥሎን ይሄዳል የሚል ፍራቻ አይኖረንም። ያ ፍራቻ ቢኖር ኖሮ የኢትዮጵያ ንግድ ባንክ ወይ ደግሞ ቴሌብር አያስገባም ነበር። ሁለተኛ ወደ ኢትዮጵያ ቋንቋ እንዲቀይር ጠይቀን ወደ ኢትዮጵያ ቋንቋ እንዲቀይር አድርገናል። ላንጉጅ ሲስተሙ አማርኛ እንዲሆን አድርገናል። አሁን ፎር ዘ ፊውቸር ለቀጣይ ደግሞ ኦሮሞኛና ትግርኛ በጊዜ ሂደት እዚህ ፕላትፎርም ላይ ያለው ኮሚኒቲ እንደየብሔሩ ብዛት እኔ አፋር ነኝ ብያቸዋለሁ። አፋርኛ ማስገባት እችላለሁ፣ ግን ያን ያህል አፋር ተጠቃሚ እስካሁን ገና ነውና ከዛ ይልቅ ሌላ የኢትዮጵያ ኮሚኒቲ ስለሚበዛ እነሱን በሚመች መልኩ በኦሮሞኛ ለማድረግ ጥረት እያደረግን ነው። ፎርዘ ቀጣይ ደግሞ በትግርኛ እንዲሆን ጥረት እያደረግን ነው። ይህ ማለት ፕላትፎርሙ የኛ ነው። ፕላትፎርሙ እኛ የምናገኘው ኮሚሽን ፕላትፎርሙ የሚሰጠን አይደለም። ኢትዮጵያኖችን ከተጠቀሙት ተቀንሶ ነው የሚሰጠን። ኤጀንሲዎች ኢትዮጵያኖች በሚያንቀሳቅሱት ኮይን ትራንዛክሽን በሚያደርጉት ዝሮ የኛ ብር ነው። ከኛ የሚወስደው ታክስ አለ። ያ ታክስ ብቻ ነው የሚጠቀም። ስለዚህ በዚህ መልኩ መታየት አለበት። ጥሎን እንዳይሄድ የኛ ቋንቋ አያስገባም ነበር። እንደዛ ነው እኛ ራስን ነበር እኛ ምክንያቱም እዚህ ጋር አሁን ብዙዎቻችሁ የምታውቁ ይመስለኛል። አሁን ባለኝ መረጃ ከ20 ሰው በላይ ኦፊሻል ከስተመር ሰርቪስ አባል ነው ኢትዮጵያዊ ማለት ነው። ለቀጣይም በዚህ ሳምንት ወደ 5 ወይም ደግሞ 10 የሚሆኑ እኔ ማውቃቸው ኦፊሻል ከስተመር ሰርቪስ አባል የሚሆኑ ሰዎች አሉ። ኦፊሻል ከስተመር ሰርቪስ ማንበር ማለት የፕላትፎርሙ ተወካይ ሆነው ስለ ፕላትፎርሙ ለኢትዮጵያኖች ሆኑ ለአፍሪካኖች የሚያስረዱ ማለት ነው። በተጨማሪ 3 የሚሆኑ አሲስታንስ አድሚን አሉ። አንድ ሴት አለች፣ 2 ወንዶች አሉ። አሲስታንስ አድሚን አንዱ አዶራ ነው፣ አንዱ ነባ ነው። ከሶተርም ሪያ የምትባል እህታችን አሲስታንስ አድሚን ነው። እነሱ የፕላትፎርሙ አድሚን እነዚህ መደበኛ አድሚኖችን አጋዥ ሰዎች ናቸው፣ ተቀጥረው ነው የሚሰሩት። ስለዚህ በዚህ መልኩ መታየት አለበት። ወደኛ እየቀረበ ስለሆነ ይሄ እስካመር ነው ብለን ለማየት እንቸግራለን እና እንደዛ ያን ስጋት አይኖራቸው። ግን አገራችን ላይ ያለው የሶሻል ሚዲያ ፖሊሲ ቢስተካከል እነዚህ አዲስ ተጨማሪ እዚህ ጋር ትሰጡኛላችሁ። በሶሻል ሚዲያ ላይ ኢትዮጵያ የምትመራበት የህግ ማዕቀፍ ዓለም አቀፍ የሆነ የህግ ማዕቀፍ ስለሌለ ያንን ብቻ ትንሽ ያስፈራናል እንጂ ሌላ ነገር ፕላትፎርም ላይ ያለው ነገር በእርግጠኝነት ምንም ችግር የለም። ተመልሷል ቤት ኖርማሊ እኔ ባለኝ መረጃ ሙሄ ላይ ለማከል ነውና የካምፓኒው ሙሄ እንዳለው ሲንጋፖር ውስጥ የተመሰረተ ካምፓኒ ነው። ቪሾው ነው የሚባለው ባለኝ መረጃ። ቪሾው 3 አክሲዮን ማህበር ነው፣ ግን 3 ሰዎች ናቸው ይሄንን ቪሾው የሚባለውን አክሲዮን ማህበር የመሰረቱት። ይሄ ካምፓኒ የጌም እና ሶፍትዌሮችን ነው ሲያመርት የነበረው። በዚህ ስር ግን ሁለቱ የቪሾው እና ፓፖ ላይቭ የሚባሉት አፕሊኬሽኖች እንደሚተዳደሩ አድራሻቸውም ከነቁጥራቸው መረጃው እኛ ጋር ላይ ከፈለጋችሁ እንሰጣችኋለን። መሄድ የሚፈልግ ካልሆነ ያው ቤን ያልካወቅን በቂ ነው ማለት ብዙ ነገር መቼም ቤት ነው ምናምን ብለን
ላንጠይቅም ስለምንችል በቪሾው ብላችሁ ፈልጉና አዩት፣ በደንብ ታገኛላችሁ መረጃ። እንዲሁም ከአንደኛው በስተቀር የሁለቱ ባለ አክሲዮኖቹ ላይ የተገለጸበትን መረጃ ታገኛላችሁ። ለሚኪ ጥያቄ ብለህ ነበር አቤላ። ከዲጂታል ማርኬቲንግ ጋር ነው ግን መጀመሪያ ላይ እያይዞ መልሶታልና መደጋገም ነው የሚሆነው። መጀመሪያ ላይ የገለጻቸው ስለሆኑ ሪካርዱ ስላለ ከዛ አንድ ላይ ይለቀቃል ብዬ ነው። ምናልባት ፕሮግራማችን እያለቀ ከሆነ ወይና ላይ አንዳንድ መልእክቶችን አስተላልፌ እኔም እንጨርስና አሊም መጥቷል። አሊም አንድ ሁለት ሀሳብ ካለው መጀመሪያ ላይ የነበረው ፕሮግራም ላይ የነበረ ሰው ነው አሊና ሜቢ አዲስ እና ሆፕ ላታውቁ ትችላላችሁ። ከሙሄ ኦፊሻል ጋር ይሄ ፕላትፎርም ከስር መሰረቱ ሲነሳ አብረው የነበሩ ሰዎች ናቸው። በደረሰኝ መረጃ በማውቀው ልክ እኔ ኦልሞስት እዚህ ፕላትፎርም ላይ ከመጣሁ በኋላ ወደ 3 ወር ይሆናል። እኔና ደሱ ቅርብ አካባቢ የገባ ነው። ከገባም በኋላ ግን ፕላትፎርሙ አሪፍ ሆኖ ስላገኘ ነው። ከዛም በላይ ደግሞ ቤተሰባዊነትን ያገኘንበት ፕላትፎርም ስለሆነ ኦልሞስት እዚህኛው ላይ ቲክታክ መንደር ላይ ከ3 ዓመት በላይ ቆይታ አድርጌያለሁ እኔ ይመስለኛል። በተወሰነ መልኩም ቲክታክን ማውቀዋለሁ። እዛ ጋር ግን ስንሄድ ትልቁን ያገኘንበት የቤተሰብ መጀመሪያ ፕላትፎርሙ የሰጠን ያ ምንድነው ሰው ነው የሰጠን። እኔ ድጋሚ የማላገኛቸውን ሰዎች በጣም ማቹርድ ይሆኑ ኤክስፔክት የማላረጋቸውን ሰዎች ለእኔ ሰጡኛል። በጣም ሀምብል ይሆኑ ለሰው የሚያስቡ ኢቨን እንኳን ስቀር ምን ሆነ ነው በዚህ ልክ ለሰው ስሜት ኖራቸው የሚያስቡ ሰዎችን የሰጠኝ ፕላትፎርም ነው እንደኔ። ከምንም በላይ ደግሞ ሻሪፍ ወደዚህ ፕላትፎርም እንድመጣ ያደረገኝ እሱ ነውና ሁሌም ነው የማመሰግነው። በጣም ክብር የሚገባው ሰው ነው። እንደዚህ እንደ ቀልድ እንድታዩት ሳይሆን በጣም የሚገርም ሰው ነው። ሰውን ዲፕ ቀርቦ የሚያወራ ሰው ነው። በእያንዳንዱ ነገር ሰፖርት ሰዎችን ማድረግ የሚወድ ሰው ነውና ስላወቅኩት በዚህ አጋጣሚ በጣም በእናንተ ስም ላከብረው የምወደው ሰው ነው። ሌላው ከምንም በላይ እንድንረዳው የሚያስፈልገው ቲክታክ መንደር ላይ ያለን ሰዎች ያው ሆፕም ብዙ ጊዜ ሆኖታል እዚህ ፕላትፎርም ላይ እና ቲክታክ ላይ እዛኛው ላይ ስንሄድ ግን ያገኘነው ነገር ትልቁና ወሳኙ ነገር ለህይወታችን የሚያስፈልጉ ብለን የምናስባቸውን ሰዎች እንኳን አግኝተንበታል።